በተለይ ከ3 ዓመት በፊት ያለውን ታሪክ ስናይ በጣም ገላጣ የነበረ መሬት ነው። በተለይ ሶልኮ ከዚህ በፊት ከ15 ኦር 20 ዓመት በፊት ያለው ታሪክና ከ3 ከ4 ዓመት ወዲህ ያለው ታሪክ በጣም የተለየ ነው። ይሄ ሲባል በጣም ደን አለ እዚህ አካባቢ። ከ20 ዓመት በፊት ያለው ታሪክ ደን ነው ያለው። ደን ብቻ ሳይሆን ታች ወደ አርሶ አደር አካባቢ ሲደርስ የተለያዩ ጓራው ላይ ያለው የተለያዩ እንስሳት አለ። የተለያዩ በተለይ ወደ ደጋ አካባቢ የሚዘሩ የተለያዩ ሰብሎች አሉ። ግን ዞሮ ዞሮ ደጋ የነበረው ወደ ቆላማነት ባህርም ጭምር እየተቀየረ የነበረ ሂደቶች አሉ። ስለዚህ ይህንን ለመቀየር ከቲዲ አንጻር የተወሰዱ እርምጃዎች በጣም የተሻሉ ናቸው። እንደ ወረዳችን ዲዮይ ከሲያጋፔ ኮይሮ ከሃ ቁጪ ዲያጋ ሶልኮ ሄራን አሳይ ዲያናሲ ዳንዳይና ቀሲሞኪያ ቢታቲካ ምርት የማራ ሙሩታ ማራ ሞኮና ሃሲሚዮ ደቃሲ ሃታ ሜቶይካ ቢታን ደይን አሳይ ቀማፊ ውዱፉን ሳቴ ጋካናሽን ሃታ ናጊዲ ዱቂ ዲያህኒ ዲዳሩ ሜቶቲስ ሀጋይ ሶልኮ ደሬ 2013 ያን እሲ አሳሳ ኬታ ዲዮይ ጌሊዲ ኩቶ መሄያ ካና ሂወርስ ባዴሶ አሳይ ዘርዶ ዘረታ ክሊፈ ይዳ ሃታይ ናዳ ይዲ አሳጋን እንዲያ ካታ ከሪብስ ግን ዚላይታን ዶሚዲ ሃታይ ቦደረን ተገት ካሴ አሳይ ኑ ደሪያ ቡጬተስ ሚጤተስ ውይ ግዲኑ ማራ ዋሲስ ቆሄቲ ዳገዲ ካውታ ከዋሶይስ ኦዲ አማንቲዲ ቢዲ አሳስ ዲያ ኦዲዲ እንተ ማታ ዲቺዲ ማታ ቡጪቴ ቃሲ ሀድርጂቴ ቆሳይ ዲኮ ገሎፒቴ እንተ ከዲያ ባዲኮ ገላጣ ቢቴ ዲያጋ ማታ ዲቾጋን መሂያ ናጊዮጋኒ ኮቲያራ ሃተ ቢሾ ሳጋዳን ኦቴቴ ከጪቴ ያግዶ አሳይ ባጋዲ አባ ከጪዲ ኦይቂ ሃኢ ኢሲ አሳጋደ ሃታየና ባላንስ ጊያ ከ ጉታ ዲዮ ኦይቀኖ ግለሰ በዛንዳይት ያማቻይት ያገ ይስ ሸፊያራ ጎጊያ ወልቃማ ሃታይ ከተ ጎገዲ ቢያገ ሃይዋንዴ አሳይ ቆሞ ሁብ ሃታይ ቆፎ ዶሚዳጋን ባላንስ ያተ ሸፊያራ ጎጋንካ ሃይኑ ነው ጋንተ ፊኒ ቢዮሳን ከቻ ከጪዳ ሺን ሄጋ ከቻ ሃቺ ቃንጢቆ ወንቶ ዲጊ ሃታይ ሃይኑ ከረምቲያን ከሰ ጊሶ ሄዞ ገና ግዲስሽን ሃኖ ተነ ከቻ ዲጊዮ ሃታይ ኪሊን ወይቀተ ሲጊያ አፈርና ውሃ ጥበቃ ስራዎች ጋር ተያይዞ ከአናት ከተራራው ወይም ከሶልኮ ተራራ አናት ጀምሮ እስከ ታች እስከ አርሶ አደር ማሳ ድረስ ወል መሬት ብቻ ሳይሆን እያንዳንዷን ማሳ ሳይንሳዊ በሆነ መልክ ይዞ ከሚል ጋር ተያይዞ ያለ ጉዳይ በተሻለ መልክ ስራዎች ተሰርቷል። ያንን ሀድርጂቴ ገሊዲ ሃኦስዋ ዶ ሁቢያራ ዶሚዶጋፔ ደንዲዳጋን ቢታይ ዲዮይ ሜቴቴነ ማላ በጣም ናጌቲስ ሃሲሚዮ ደቃሲ ቢታ ቦላ ደያ ሙሩታቲ ሀዲዮይ ሜናጋፔ ደንዲዳጋን ሙሩታይ በጣም ኑሲ ሎኢስ ኑስ ሲማይኑ ኦቶ ዶሚዶይ ክሊ ሶልኮ ሁቢያ አይ ቺጊኛ ሲንተራይቲ ዶሚድ ቶሲዳ አፈ ዶሚድ ሁቢያራ ሃታይ ዱገ yosaራ ቶኪዲነ ቦኪዲነ ከጪዲነ yosooti ሃኢ ቃሲ ዱገ ዝቂ ይዲ ሁቢያራ ይዲ ሀሱዋ ጋከታ ይዲ አይ ጊዮጋዳን ሃጋ ሃይ ቺጊኛ ዶና ሃታ ዶና ደሚታ ካሲያ ሚሚያ ዱማ ዱማ ቃሲ ማታ አይነታ ተፋሰስ ሲማ ጊዮባይ ኢኦቂ በናይባ ሙለባ ቀፈስ ያቴዋን መሄ ሚዮ ማታፈ ቢዲ አሳይ ሚዮ ቁማ ከና ከናሽን ጫርኮላ ሚያ ከና ከናሽን ወደ ኮላሚያ ቢያና ጊያጋኒ ቃላ ገርዲ ኦቲዮ ሶ ኦቲ ዴቴሲ 15 ቀበሌ ላይ ከ8900 ሄክታር በላይ ማሳ እየተሸፈነ ነው ያለው። ስለዚህ ከዚህ ጋር ተያይዞ በእያንዳንዱ ፌዝ ላይ የ3 ዓመት የመጀመሪያው ፌዝ በሶስቱ ተፋሰስ ብቻ እየተሰራ ቆይቷል። ይሄ ሲባል ኦቢያ ካረታና ሰዋሬ ተፋሰስ በእነዚህ በሶስቱ ተፋሰስ ላይ ወደ 3800 እና ከዛ በላይ ሄክታር ለምቷል 100% ማለት ይቻላል። ስለዚህ ይሄ ሲባል ቀድሞ አፈርና ውሃ ጥበቃ በተሻለ መልክ በእያንዳንዱ ስትራክቸር ሳይንሳዊ በሆነ መልክ ባለሙያ ቆሞ እያንዳንዱ ስትራክቸር ለክቶ እያንዳንዱ ተራራ አናት የሚሆን ከተራራ ወርታች ሲወረድ ምንድነው መሰራት የሚገባው የሚለውን ነገር በእኛ ደረጃ በባለሙያ ተጠንቶ እነሱም በራሳቸው ባለሙያ ታግዞ የኛም በመንግስታዊ ፓርት በተለየ መልክ ድጋፍ አድርገን ውጤታማ ስራዎች ኦሬዲ የቀድሞ ታሪክ ከ20 ዓመት በፊት የነበረውን ታሪክ ወደ ኋላ መልሰን ማየት የምንችልበት ቦታ ላይ ደርሰናል ማለት ይቻላል። ይሄ የተፈጥሮ ቀና ምግብ ዋስትና ፕሮጀክት ወይም ኔቸር ቤዝድ ሶሉሽን የምንለው ፕሮጀክት በዋናነት በሶስት ምሰሶዎች
መነሻነት ነው የሚሰራው። የመጀመሪያው ተፈጥሮን መሰረት እያደረገ ከተፈጥሮ ጋር ተስማምቶ ተፈጥሮን ወደ ነበረበት ለመመለስ የሚሰራ ነው። ሁለተኛው ደግሞ እንደ ሁለተኛ አምድ የሚታሰበው በዚህ በተመለሰው ተፈጥሮ ላይ የተሻሻሉ የምግብ ስርዓቶችን የማከናወንና የተሻለ ምርት ለማምረት የሚሰራ ስራ ነው። ሶስተኛው አምድ እንግዲህ በዚህ በተሻሻለው ምግብ ዋስትናም በሌላም ተጠቃሚ የመሆንና የእኩልነት ተቋማዊ ግንባታ ላይ ትኩረት ተደርጎ የሚሰራ ነው። ምርታማነት መቀነስ አለ። የተለያዩ ደግሞ ለእንስሳትም ለሰውም የሚሆን የምግብ እጥረት፣ የመኖ እጥረት አለና እነዚህን ነገሮችን ወደ ኋላ ለመመለስ ነው። ይሄ ደግሞ በትልቁ ስናየው የተፈጥሮ ሀብት መመናመንና የአየር ንብረት ለውጥ ያመጣው ጫና ነው። ስለዚህ ፕሮጀክቱ ግብ አድርጎ የተነሳው እነዚህን አየር ንብረት ለውጥ ያመጣውን ጫና ማህበረሰቡ እንዲቋቋም ነው። ስለዚህ አየር ንብረት ለውጥ ያመጣውን ጫና ማህበረሰቡ እንዲቋቋምና የተሻለ ደህንነቱና ጤንነቱ የተጠበቀ ማህበረሰብን ለመፍጠር አየር ንብረት ለውጥ ለመቋቋም የሚያስችሉ ተፈጥሯዊ መፍትሄዎችን ግብ አድርጎ የተነሳው